ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ለዘላለም እስከ ዘላለም የተባረከ ይሁን። ምን ጀምረው በጸሎት ነው። አብረን እንጸልይ እስኪ። እግዚአብሔር አምላካችን መድናችን፣ አለኝታችን፣ ክብራችን፣ ወሰናችን፣ አምባችን፣ ጥላ ከለላችን፣ ጋሻ መከታችን፣ ዋስ ጠበቃችን፣ መሸሸጊያችን፣ ማምለጫችን፣ መዋጊያችን አንተ ነህ። የዘላለም አምላክ እግዚአብሔር ስለዚህ ጊዜ ስለዚህ ሰዓት በጌታ በኢየሱስ ክርስቶስ ያው ስም እጅግ አድርጌ አመሰግንሃለሁ። ዘላለም አምላክ እግዚአብሔር ይህንን መልእክት የሚሰሙ ሁሉ ማስተዋል ጥበብ ሁሉ እንዲለቀቅላቸው እግዚአብሔር ሆይ በእኔ አልፈ በምትናገርበት ሰዓት የዘላለም አምላክ እግዚአብሔር ከመጽሐፍ ቅዱስ ጋር ግንኙነት ስላላቸው የአንተ ቃል ደግሞ ወደ ውስጣቸው እንዲመጣ እንዲያስተምራቸው ሁለንተናቸውን አሳልፌ ለአንተ እሰጣለሁ። የዘላለም አምላክ እግዚአብሔር እኔም ባሪያ በጸጸት ስለሞላኸኝ በጌታ በኢየሱስ ስም እንድስተካከል እንድትረዳኝ በናዝሬቱ በኢየሱስ ክርስቶስ ስም ራሴን አሳልፌ ለአንተ እሰጣለሁ። ሁሉም ለክብር ይሁን በኢየሱስ ክርስቶስ ያው ስም አሜን። ክብር ለእግዚአብሔር ነው። እና ሐሰተኛ ማን ነው የሚለውን ነው እንድንመለከት የፈለግኩት ዛሬ። በዚህ ዘመን የብዙሃኑ ጩኸት ስሰማ በመንፈሳዊ አስተያየት የተዛባ አመለካከት መኖሩን ስመለከት በዚህም ውስጥ ራሴን በመጨመር እጅግ ፍርሃት ተሰምቶኛል። ለእኛ ሐሰተኛ ብለን የምንፈርጃቸው አንደኛ ያለ አውዱ የሚሰብኩ ናቸው። ሁለተኛ በስሜት የሚተነብዩ ወይም ደግሞ ሁኔታን እያዩ የሚናገሩ ምድራውያንን ነው። ሶስተኛ ነቢይ ሳይሆኑ ነቢይ፣ ሐዋርያት ሳይሆኑ ሐዋርያንን የሚሉትን ነው። በእርግጥ እነዚህ ሁሉ ሐሰተኞች፣ ተሳዳቢዎች፣ በትዕቢት የተነፉ ገንዘብ ወዳጆች መሆናቸው እርግጠኛ ነው። ይሄ የማይታበል ሐቅ ነው። ስለዚህ ለእኔ ግን ትልቁ ሐሰተኛ የምለው አንደኛ እርሱ ሳይስተካከል ሰውን ለማስተካከል የሚነሳ፣ ሁለተኛ ውስጡ በጥላቻ ተሞልቶ ስለ ፍቅር የሚያገለግል፣ ሶስተኛ ምንም የቃሉ ቀስ ሳይኖረው ሰውን ለማረም የሚጥር፣ አራተኛ በኃጢአት ተጨማልቆ እያለቀሰና ቅድስናን የሚሰብክ፣ አምስተኛ ምንም የእግዚአብሔርን ታላቅነት በሕይወቱ ሳይማርና ሳይረዳ እግዚአብሔር ትልቅ ነው በማለት የሚሰብክ። እንደነዚህ አይነቶች ብዙም ጊዜ ሞልተዋል። እግዚአብሔር ትልቅ ነው እያሉ አግዝፈው ይናገራሉ። ትልቅነቱን ግን በሕይወታቸው የሚረዱበት አንዳች ነገር የለም። ሕይወታቸው ያልተስተካከለ፣ አካሄዳቸው ያላማረ። ስድስተኛ የገዛ ዘመዶቹን ወገኖቹን በረሃ እየተሰቃዩ በየሚዲያው እረዳለሁ አግዛለሁ በማለት ጥሩምባ የሚያስነፋ፣ ቤቱን ሳያጸዳ ወገኑን ሳይረዳ የገዛ የሥጋ ወገኑን እንኳን ሳይረዳ እንዲና እንዲያደርጋለሁ እረዳለሁ የሚለው። ሰባተኛ በወንድሞች መካከል ጠብን የሚዘራ፣ የገዛ የትዳር አጋሩን እየናቀና እየጠላ ስለ ጋብቻ የሚያስተምር። ድፍረታችን ይህን ያለ። ስለዚህ በቤታችን ያለው ጥላቻ ነግሷል፣ መሠዊያው ፈርሷል። አንጸልይም፣ ሚስቶቻችንን እንገፋለን። በመድረክ ላይ ግን ስንታይ ከእኛ በላይ ጻድቅ የለም። ቤተ ክርስቲያንም ደግሞ ይህንን ወስና ለምን ታመጣለች? የጋብቻ ትምህርት እንዲያስተምር። በእርግጥ ሲያስተምር በጣም ይደንቃል። ለዛ ሰው ግን ወዮለት፣ ለራሱ ወዮ። ስለ ራሱ እግዚአብሔርን ስለ መፍራት ሳይረዳ በኃጢአት ጭቃ ውስጥ እያለ ስለ ሀገርና ስለ መንግስት እጸልያለሁ ስሙኝ እያለ በየተራራው ላይ እየወጣ 10 ቀን ጾም ጸሎት እያለው ስሙኝ እግዚአብሔር እንዲያደርጋል እግዚአብሔር እንዲያደርጋል እያለ ለራሱ ዕውቅና የሚተጋ ሰው ቤት እኮ አይጸልይ፣ አንደበቱ የተገራ አይደለም፣ በትዕቢት የተወጠረ ነው። ነገር ግን የሚዲያ ሽፋን ለማግኘት ተራራ ላይ ይወጣ በልሳን ይጸልያል። ልሳን የምንቀልድበት፣ ልሳን በየአደባባዩ የምንጨፍርበት፣ ልሳን በማያውቁ ሰዎች መካከል የምንናገረው ነገር ሳይሆን የከበረ የእግዚአብሔር ስጦታ ነው። ይህንን የእግዚአብሔር ስጦታ ደግሞ እንድናቀላው በየቦታው እንድንናገርበት አልተሰጠም፣ አይፈ
አይፈቀድም። መጽሐፍ ቅዱስም እንደዛ አያስፈልግም። እንኳን በየአደባባዩ እንጸልይበት ቀርቶ በቤተ ክርስቲያን ውስጥ እንኳን ዝግ ብለን እንድንጸልይበት ነው ሐዋርያው ጳውሎስ ያስተማረው። ልሳኑ ትርጉም ከሌለው አንተና እግዚአብሔር ትናገራላችሁ። ስለዚህ ጉባኤውን የማያነጽ ከሆነ ዝግ ብለህ ጸጥ ብለህ ጸልይ፣ ጉባኤውን አታውክ ይላል። ነገር ግን ያንተ ልሳን የሚተረጎም ከሆነ ማድረግ ያለብህ የሚናገረው ምንድነው? አንተ ድምፅህን ከፍ አድርገህ ትጸልያለህ፣ ጉባኤው ጸጥ ይላል። ምናልባትም ደግሞ እግዚአብሔር ትርጉም ስላለው ለአንዱ ደግሞ ትርጉም ይሰጠዋል፣ ያም ደግሞ ይተረጉማል እያለ ነው የሚናገረው። ከዛ በኋላ ምን ይሆናል? ጉባኤው ይታነጻል ይላል። ስለዚህ ልሳን በአግባቡ መሆን አለበት። ያ ካልሆነ በየሚዲያው ጸሎተኛ ለመምሰል መንፈሳዊ ለመምሰል የምንናገረው ነገር በጣም ያሰጋል፣ በጣም ነውር ነው። እግዚአብሔርን ደግሞ የምናሰድብበት ዋነኛው መስመር እንደሆነ እንድንረዳ እፈልጋለሁ። ስለዚህ እኔ አሁን ልሳን አለ፣ ነገር ግን እዚህ ፕሮግራም ላይ ልሳን ልናገር አልፈልግም። ምክንያቱም ይህንን ፕሮግራም የሚመለከቱ አንድ አማኞች፣ ሁለት ደግሞ ያላመኑ ሊሆን ይችላል። ስለዚህ እኔ በልሳን ብዘላብጥ ወይም በልሳን ብናገር አበደ ወይ ይላል፣ ወይ ደግሞ ምን ነካው ምን እያለ ነው ይላል። አንድም ከግምትም ለመዳን ለመትረፍ የእግዚአብሔርንም ስም ላለማሰደብ እኛ ራሳችን አገልጋይ ነን የምንል መጠንቀቅ አለብን። ክብር ለእግዚአብሔር። ስለ ራሱ እግዚአብሔርን ስለ መፍራት ሳይረዳ በኃጢአት ጭቃ ውስጥ እያለ ስለ ሀገርና ስለ ወገን ጸልያለሁ የሚለው ይህን ይመስላል። 11ኛ በስብከት ሕይወት የሚመላለስና ስለ ኳሱም ስለ ፖለቲካውም ስለ ጂኦግራፊ አቀማመጥ በአጠቃላይ በሁሉም አለው በማለት የሐሰተኛ ፕሮፓጋንዳን በመንዛት በየቤተ ክርስቲያኑ ተመላላሽ ታካሚ ይመስል እሁድ የሚገለጥ እነዚህ ናቸው። እሁድ ብቻ ቤተ ክርስቲያን ይሄዳል። ቤታቸው አይጸልዩም፣ በአካባቢያቸው አይጸልዩም፣ የእግዚአብሔርን ቃል አይወያዩም። ሲገናኙ ስለ ፖለቲካ ነው የሚያወሩት፣ ሲገናኙ ስለ መንግስት ነው፣ በማያውቁት ነገር ይፈትፍታሉ። ነገር ግን ክርስቲያን ተብሎ ይጠራሉ። ያቺ ስም እንዳትቀርባቸው እገሌ አገልጋይ ነው ተብሎ አገልጋይ አይደለም እንዳይባል የግድ እሁድ ይሄዳል። እሁድ ከረባቱን ሽክ አድርጎ መጽሐፍ ቅዱሱን ይዞ ይሄዳል። በሰዎች ዘንድ መንፈሳዊ ቅዱስ ይመስላል። አንደበቱ ግን ያልተጋራ የተጨማለቀ አንደበት። ስለዚህ በመጽሐፍ ቅዱስ ውስጥ ሲናገር አንድ ቦታ ጌታ ኢየሱስ ከአንድ ምንጭ ሁለት ውሃ አይቀዳም፣ መርዛምና ጤናማ ውሃ አይቀዳም እያለ ይናገራል። ስለዚህ አንደበታችን የተሰጠው ለቅድስና ቋንቋ፣ ለቅድስና አነጋገር፣ ለቅድስና መልስ፣ ለቅድስና አስተያየት፣ ለቅድስና ምክር ብቻ ነው የተሰጠው። ምክንያቱም እግዚአብሔር ቅዱስ ስለሆነ በልጁ በኢየሱስ ክርስቶስ በኩል የጠራን እኛን ሊቀድሰን ሊያነጻን እንደርሱ እንድንመላለስ ስለፈለገ ነው እንጂ የጴንጤ ቁጥር ወይም ደግሞ የአማኝ ቁጥር እንዲበዛ ፈልጎ አይደለም። ከመብዛት እና ብዙ ሆኖ ከመታየት እግዚአብሔር የሚወዳደርበት ጊዜ አይደለም። እኔ ቅዱስ ነኝና እናንተም ደግሞ ተቀደሱ ብሎ ይናገራል። ክብር ለእግዚአብሔር። ስለዚህ እነዚህ ሰዎች መቼም የእግዚአብሔርን ቅድስና ከዚህ ይህንን ሁሉ በምንመለከትበት ሰዓት የኔን ናፍቆትና ጥማት አንድ ቀን ሌላ ቀን አይደለም አንድ ቀን በቅድስናና በንጽህና ተመላልሼ እውነት የሆነውን ቃል ሳልሸቅጥ ሳልጨምር ሳልቀንስ እግዚአብሔር አምላኬን በሰዎች ፊት ገልጬ እግዚአብሔርን ፈርቼ ማስፈራት፣ ተራምጄ ማራመድ፣ ቆሜ ማቆም ምኞቴም ጥማቴም ሕልሜም ጸሎቴም ነው። ክብር ለእግዚአብሔር። በከባድ እንቅልፍ ውስጥ ያለችው ቤተክርስቲያን የእሷን ደግሞ እንመለከታለን። በከባድ እንቅልፍ ውስጥ ያለች ቤተክርስቲያን አለች። እውነተኛና ታማኝ አገልጋዮቿን የምትገፋ በአገልግሎት እግዚአብሔር ቀብቷቸው ቆንጆ ቃል እየሰበኩ ቆንጆ ማስተማር እየቻሉ ገና ለገና በለጠን በማለት መንፈስ፣ ሁለተኛ ደግሞ ለዚህ ሰው የምንከፍለው ባጀት የለንም በማለት ባጀታቸውን በማየት አገልጋዮችን እውነተኛ አገልጋዮችን የምትገፋ ቤተክርስቲያን።
ሁለተኛ በሌላው ቸርች የተወገዘውን አገልጋይ የምትጋብዝ ቸርች፣ በሌላው በነውር ቤተክርስቲያን ያገደችውን አገልጋይ እሷ አግዳለች፣ እኛ ምን አገባን፣ ለእኛ ደግሞ መልካም ነው በማለት በመፈረጅ በድፍረት በቤተክርስቲያን ውስጥ የምትጋብዝ ቤተክርስቲያን። ሶስተኛ በሐሰት ትንቢት እሳት የምትሟሟቅ። ስለዚህ ሰዎች ጸሎት አይወዱም፣ ሰዎች ቃል አይወዱም፣ ሰዎች መማር አይወዱም፣ ትንቢት ነው የሚወዱት ብለው ሐሰተኞችን እያግበሰበሰች እየጋበዘች በሐሰተኛ ነቢያት ትጠረምሳለህ፣ ትወጣለህ፣ ትሰፋለህ፣ ትነጥቃለህ፣ ይበዛልሃል በሚሉ ወዘተርፈ ቃሎች ወዘተርፈ ቃሎች ህዝቦቿን በስሜት የምታስጋልብ ቸርች። አራተኛ ገንዘብን በማዕከለ መልኩ ታዋቂ ዜማና ዘማሪያንንና ሰባኪያንን ብቻ የምትጋብዝ ኮንፈረንስ ታዘጋጃለች። ስለዚህ ታዋቂ ገሌ ቆንጆ ስብከት ይሰብካል። ህይወቱን ማጥናት አትፈልግም። አመላለሱን ማጥናት አትፈልግም። ከሱ ጀርባ የሚወራውን ወሬ ማጥናት አትፈልግም። ነገር ግን ገሌ ታዋቂ ነው፣ ታዋቂ ዘማሪ ነው። ዘማሪ የት እንደሚል የጸሎት መንፈሱ፣ የጸሎት ህይወቱ፣ የጸሎት አቅሙ ምን እንደሆነ፣ በጎረቤት ምን እንደሚባል፣ በአካባቢው ምን አይነት ስም እንዳለው ይህን ሳትከታተል መቅደሷን ወይም ደግሞ ፑልፒቷን ትሰጣለች። ይሄ ያንቀላፋችው ቤተክርስቲያን ምልክት ነው። አምስተኛ ዘመንን ሳትመረምር ዝም ብላ በ1900 የተሰበከውን ስብከት የምትደጋግም። ዘመኑን ሳትመረምር። ዘመን መመርመር ማለት ምንድን ነው? በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ስንመለከት ጊዜው እንዳለቀ ጌታችን መድኃኒታችን ኢየሱስ ክርስቶስ የመምጫው ሰዓት እንደደረሰ፣ ስለዚህ ተመለሱ፣ ከኃጢአትም ንጹ፣ ቅዱስንም ፈልጉ፣ ፊቱንም ፈልጉ፣ በፊቱም ተደፉ፣ መጥቷል፣ ጌታችን ይመጣል፣ ጌታችን በቅርብ ነው ያለው፣ ይመጣል፣ ዘመኑ አልቋል ብላ እንኳን ማትሰብክ ቤተክርስቲያን በ1900 የተሰበከውን ዮናስ በዚህ ወጣ፣ ሕዝቅኤል እንደዚህ ያደረገ፣ አብርሃም በዚህ ወጣ፣ ሄኖክ እንደዚህ ያደረገ እያለች የምትናገረው ኢየሱስን የረሳች ቤተክርስቲያን። ስድስተኛ ለምዕመኖቿ መገፋትና ከቤተ ክርስቲያን መለየት፣ ለምዕመኖቿ መጥፋትና ከቤተ ክርስቲያን መለየት ግድ የማይላት የማትጨነቅ ቤተ ክርስቲያን ውስጥ ያሉ አገልጋዮች ማን ቀረ፣ ለምን ቀረ፣ እንዴት ቀረ፣ ለምን ጠፋ ብላ የማትፈልግ የማትቃትል፣ ነገር ግን ገንዘብ የሚያመጣውን የምታድል፣ እሱ ከቀረ የምትደውል አደገኛ ቤተክርስቲያን፣ አደገኛዋ ቤተክርስቲያን። ስለዚህ ምስኪኑም ሊፈለግ ይገባል። ስለዚህ ምስኪኑም ያስፈልጋል። በዛ በባለጠጋው ውስጥ ያለው ገንዘብ ነው፣ ገንዘቡን ውሰጅ። በዛ በምስኪን ውስጥ የእግዚአብሔር ጸጋ አለ፣ የእግዚአብሔር ጸጋም ያስፈልግሻል። ስለዚህ ይህንን አበክሬ ልነግርሽ እፈልጋለሁ። ሰባተኛ የአምልኮ ሰዓት ሳታከብር አክብሩ የምትል ሳትሰጥ ስጡ የምትል ቤተክርስቲያን እንቅልፍ ውስጥ ያለች ናት። አገልጋዩ የጸሎት አገልግሎቱ ዘማሪ የፕሮግራም የሚጀመርበት ሰዓት 4 ሰዓት ሆኖ እሱ የሚሄደው 5 ሰዓት፣ ምዕመኑ ግን እንዲመጣ ሰዓት አክብሩ እያለች የምትጮህ ራሷ ያላከበረችውን ራሷ ያቀለለችውን እንዴት ሰው እንዲያከብርላት ትፈልጋለች? በመቀጠል ሳትሰጥ፣ ለድሆች ሳትሰጥ፣ ለምስኪኖች ሳትዘረጋ፣ በቤቷ የሚያገለግለው ጫማ አጥቦበት ለሱ ሳትገዛ፣ ነገር ግን ስጡ ብላ የመስጠትን ስብከት የምታዘወትር ቤተክርስቲያን ቀማኛ ቤተክርስቲያን፣ ዘራፊ ቤተክርስቲያን ናት። ይቅርታ ይህን ስጠቀም አሁን የምንጠቀመዋለው ዘራፊ ነው። ስጡ ይሰጣችኋል የሚለው ቃል ሕግ መመሪያ ለቤተክርስቲያን ይሰራል። ቤተክርስቲያን ወይ ስጪ፣ እግዚአብሔር ይሰጥሻል። ክብር ለእግዚአብሔር።
በገበያዋ ምክንያት የምትነታረክ ገቢና ወጪ በማስላት ቤተ ክርስቲያን ውስጥ አገልጋይ ከአገልጋይ ጋር የሚነታረክበት እቺም ተኝታለች። ዋናችን ገቢ አይደለም፣ ዋናችን ክርስቶስ ነው። ክርስቶስ ገብቷል ወይ? ክርስቶስ በሙላት አለ ወይ? ክርስቶስ በዚህ ቤት ይንቀሳቀሳል ወይ? ይሄ ነው ሊገደል የሚገባው። የገበያችን ማነስና የገበያችን መብዛት ዋና ነገር መሆን የለበትም። ሐሰተኛ ተብለው ለተፈረጁ ነቢያትና ሐዋርያት በሯን የምትከፍት ሐሰተኛ ተብሎ ተነግሯል። ስለዚህ መልካም ቤተክርስቲያኖች ሐሰተኛ ካሉ እኔም ሐሰተኛ ነኝ። ስለዚህ እነሱን ከመጋበዝ እቆማለሁ ማለት ነው። ይሄኔ ነቅቻለሁ ማለት ነው። አስረኛ ክርስቶስ ኢየሱስን መስበክ የረሳች ቤተክርስቲያን። ይቺ ቤተክርስቲያን ደግሞ ስለ ክርስቶስ ታላቅነት፣ ስለ ክርስቶስ ሁሉንቻይነት የረሳች ቤተክርስቲያን ነገር ግን በትንቢት ቃል በመጽሐፍ ቃል ዝም ብላ ብቻ የምትባዝን ቤተክርስቲያን ይቺ የተኛች አንቀላፋች ቤተክርስቲያን ናት። ቤተክርስቲያን ልትነቃ ይፈልጋል። የሐሰተኞች ዋና መብዛት ምንድን ነው ያመጣው ብላ ማየት አለባት። ክብር ለእግዚአብሔር። ስለዚህ ይህንን ሁሉ ስናገር ብዙ ነገሮችን ማለት እችላለሁ። ራሳችን እንድንመረምር ስለፈለግኩ ነው። 11ኛ የእግዚአብሔር ክብር በቤተ ክርስቲያን በሙላት ስለመታየት ግድም አይላት። የእግዚአብሔር ክብር በቤተ ክርስቲያን ውስጥ ሙላት አድርጎ እንዳይ መገለጥና ለመገለጥ ግድም አይላት ቤተ ክርስቲያን ያንቀላፋች ቤተ ክርስቲያን ናት። 12 በኪቦርድና በሚያዘልል ዝማሬዎች በስሜት የምትነዳና እያመለከች የሚመስላት ቤተ ክርስቲያን ከባድ እንቅልፍ ላይ ናት። ወገኖች ሆይ በመጨረሻ የምነግራችሁ ወገኖች ሆይ በዚህ ውስጥ እኔም አለሁበት። አዎ ቃሌ ሐሰት ባይሆንም ተግባሬ ግን ሐሰት ነው። በምን ተአምር ራሴን ጻድቅ አድርጌ በእናንተ ፊት የምገለጥበት ምንም ምክንያት የለኝም። እርግጠኛ ከልቤ ነው የምነግራችሁ። ሁሉም የእግዚአብሔር ቃል ሲናገር ሁሉም ኃጢአትን ሰርቷል፣ ስለዚህ የእግዚአብሔር ክብር ጎድሎታል ይላል። የእግዚአብሔር ክብር እንዲመጣ ካልተፈለገ ሁላችንም ራሳችንን ልናዋርድ ይገባል። በመጨረሻ ወገኖች ሚዲያ ላይ የምትከታተሉ ወገኖች ሚዲያ ላይ ምንድን ነው የምትሰሙት? ወሬ። ገሌ ተነሳ፣ ገሌ ወደቀ፣ ገሌ እንዲተናገረ። አንተስ የት ነው ያለህ? አንቺስ የት ነው ያለሽው? አንተስ ምን እየሰራ ነው? አንቺስ ምን እየሰራሽ? እኔስ ምን እየሰራው? ሁል ጊዜ አንድ ሰው ሲወድቅ ወዮ ለኔ ብንል፣ አንድ ሰው ሲነሳ ምን ነው እኔስ በተነሳው የሚያስብል ነገር እንዲኖረን ያስፈልጋል። እግዚአብሔር የተመሰገነ ይሁን። እስኪ አብረን ጸልይ። ለመጨረሻ ቅዱስ የሰራዊት ጌታ እግዚአብሔር ብር ወርቅ አይደለም በዚህ ጊዜ የሚያስፈልገን፣ መክበር አይደለም፣ መታየት አይደለም፣ መንገስ አይደለም የሚያስፈልገን። የሚያስፈልገን አንተ ነህ ጌታ። በጌታ በኢየሱስ ክርስቶስ ስም በአእምሯችን አንተ ሰልጥን፣ በልቦናችን አንተ ሰልጥን። አንደበታችን የተገራ ይሁን። የዘላለም አምላክ እግዚአብሔር ለወገኔ ይጠቅማል በሚል ሰበብ ብቻ የሚጠቅም ነገር ሳይሆን ትክክለኛ ጠቀሜታ የሚሰጠው ግሳጼም ምክርም ማጽናናትም ነውና በጌታ በኢየሱስ ክርስቶስ ስም ካንተ ሰምተን እንድናደርገው እንድትረዳን በጌታ በኢየሱስ ክርስቶስ ስም ደግሜ እለምናለሁ። አሜን። እግዚአብሔር ሆይ በዚች ምድር ላይ ምን ትመኛለህ ብለህ ብትጠይቀኝ አንተን መፍራት በአሕዛብም በአገልጋዮችም በምዕመናንም ላይ እንዲወድቅ እፈልጋለሁ። ሌላ ምን ትፈልጋለህ ብትለኝ በጌታ በኢየሱስ ስም በእያንዳንዳችን ሕይወት የጸሎት ሱስ የጸሎት መንፈስ እንዲለቀቅ በጊዜውም ያለ ጊዜውም ፊትህ እንድንፈልግ ይሄ ጸጋ እንዲበዛልን እማጸናሃለሁ። የእስራኤል አምላክ ቅዱስ እግዚአብሔር የማውቃችሁም የማላውቃችሁም ሁሉ በብዙ ይባረክ። የሰማይ አምላክ እግዚአብሔር ወደ አገልግሎት የገቡ ሁሉ በጌታ በኢየሱስ ስም አንተን በመፍራት እንዲያገለግሉ ዘላለም አምላክ እግዚአብሔር ሆይ ካሉበት ረመጥ ወጥተው እግዚአብሔር በእውነት ጻድቅ ነው ይሉ ዘንድ፣ በእውነት ቅዱስ ነው ይሉ ዘንድ፣ ቃሉም እውነት ነው ይሉ ዘንድ እኔ ቅዱስ ነኝና እናንተም ተቀደሱ ብሎ እንደተናገረው
መቀደስ የኛ ፋንታ ነውና በጌታ በኢየሱስ መቀደስ እንድንለማመድ እርዳን። ሐዋርያው ጳውሎስ ለጢሞቴዎስ እንደተናገረው በዚህ ጨርሳለሁ። የዘላለም አምላክ እግዚአብሔር ሆይ እነሆ አንተ ግን ራስህን እግዚአብሔርን መምሰል አስለምድ ብሎ እንዳለው በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ አማካኝነት ራሳችን ማስለመድ እግዚአብሔርን መምሰል ማስለመድ እንድንችል እንድትረዳን በጌታ በኢየሱስ ክርስቶስ ስም ሁለንተናችንን አሳልፌ ላንተ እሰጣለሁ። ዘላለም አምላክ እግዚአብሔር በዚህ በጸሎት ውስጥ አገልጋዮቹን ጤናማ ቤተ ክርስቲያናትን ሁሉ ይዤ ቀርቤያለሁ። በጌታ በኢየሱስ ስም መፈራት በቤታቸው ይንገስ። ሁሉም ለክብር ይሁን በጌታ በኢየሱስ ስም አሜን።